ሰላም ውድ የተወደዳችሁ የተከበራችሁ በስደትም በሀገርም ያላችሁ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ባላችሁበት በየዓለም ዙሪያ በሀገርም ከሀገር ውጭም ያላችሁ ሰላማችሁ ይብዛልኝ ያልኩኝ ባለፈው ስለ መዳም ቅመሞች ስለ እኛ ስለ ራሳችን አንድ ቪዲዮ ስርቼ ነበር። ያ የሰራሁት ቪዲዮ ያው ለማስታወስ ያህል ነው። እኛ ስደት ላይ ያለነው እስከ መቼ ነው ስደት ላይ የምንሆነው? ከስደትን ገብተን መልሰን ስደት የምናስበው ለምንድን ነው? የሆነ ነገር አለማሰባችን ነው፣ አለመደራጀታችን ነው፣ የሆነ ስራ አለመፍጠራችን ነው፣ በግሩፕ አለመስራታችን ነው ብዬ ያንን ነገር አንስቼ ነበር እና እስኪ እንደራጅ በየአካባቢያችን በየቦታ ባለንበት አካባቢ ተጠያይቀን አገር ያለውን እዚህ ያለውን ተተዋውቀን መንግስትን ከራሱ እኛ የምንፈልገውን ድጋፍ እንዲያደርግልን ጠይቀን እንደራጅ። ከስደት ወደ ሀገር ገብተን እንመለስም ብለን ተመልሰን የምንመጣበት ምክንያት እዛ ጋር የጠነከረ ነገር ባለመኖሩ ነው። ያዝናትን ሳንቲም ስናወጣ ጨርሰን አንመለስም ያልነው ሰዎች ተመልሰን ስደትን እንመኛለን ወይ እንመጣለን። ያ እንዳይሆን እንደራጅ፣ መንግስትን ድጋፍ እንጠይቅ። መንግስትን ድጋፍ ስንጠይቅ ገንዘብን አይደለም። እኛ እግዚአብሔር ይመስገን ያው ሰርተን እናገኛለን እናባክናለን እንጂ እናገኛለን። ያንን ተቆጥበን መንግስት የሚያስፈልገው ድጋፍ እኛ የምንፈልገውን ድጋፍ ለምሳሌ መስሪያ ቦታም ሊሆን ይችላል፣ ፍቃድም ሊሆን ይችላል። ያንን ጠይቀን እንስራ ብዬ ነበር። በዛ መሰረት እግዚአብሔር ይስጣት እንዴት ይሄት አዲስ አበባ ነው የምትኖረው፣ ወደ ፈረንሳይ አካባቢ ነው የምትኖረው እና በፊት በስደት ነው የተተዋወቅኳት እና ያን ቪዲዮ ስታዳምጥ በግሏ ቀበሌ ሄዳ ትጠይቃ የተባለችውን ነገር ይዛ ለመመታ ይሄን ስታማሉ አገር ላይ ያለና እዛ ያለ በየአካባቢው የምትተዋወቁ እርስ በርስ ተያይዛችሁ እዛ ያለው እዚህ ያለው ቤተሰብን ወክሎ ተደራጅቶ ሰው ከ10 ሰው በላይ ሆኖ መስራትን ይቻላል የምልበትን ፍንጭ ጠያይቃልኝ። ያንን ይዛ መጣ። አንቺም ለጓደኞችሽ ይህን አደርሽ ብላ ስላለች እኔም ደግሞ ይሄ ደስ ያለኝ ለእናንተ ለማስተላለፍ ነው የመጣሁት። ምንድን ነው ያለችኝ? አሁን እንዳልኩት እንዳነሳሁት ሰው ከ10 በላይ መሆን አለበት። ስደትም ያለ ይሁን አገርም ያለ ተያይዞ መስራትን ይቻላል፣ ግን መደራጀት አለበት። መንግስት የሚፈልገውን ነገር ማሟላት አለበት። ያ ምንድነው መንግስት የሚፈልገው ቢባል ከፋይዳ መታወቂያ አንስቶ እሱ የሚፈልገው ይሄን ያህል አቅም አለን፣ ተደራጀተናል እና መስሪያ ቦታ እንፈልጋለን ወይ መስሪያ የምንሰራበት ፍቃድ እንፈልጋለን ብለው ማመልከቻ ተሰባስበው የራሳቸው ስም ጠቅሰው ማመልከቻ አስገብተው ያ ነገር ይሳካል፣ በእንደዚህ አይነቱ መስመር ሊይዝ ይችላል ብለው አሉኝ። ያለችውን ለእናንተ ለማስተላለፍ ነው የመጣሁት። ደስ ያለኝ እናንተም በየአካባቢያችሁ የምትተዋወቁ ከስደት የገቡ እህቶችን እየጠያየቃችሁ እስኪ እንደዚህ አይነት ነገር ቀበሌ ሄደሽ ብትጠይቂ እህት ብላችሁ ስትጠይቋት እሷም ሄዳ እንደዚች አሁን እንደዚች ልክ እህት ጠይቃ ያንን ነገር ልታረጋግጥ ትችላለች። በምን መልኩ ተንቀሳቅሰን በምን መልኩ ደግሞ አስፈላጊው ነገር አስተካክለን እዝም ሆነን ጀምረን እዛ ገብተን ለመስራት እንደሚያስፈልገን ያንን ታስተካክላለች ብዬ ስላሰብኩ ነው። እና አሁን ምንድነው አሁን ልጅቱ እኔን ይሄን ብሎኛል ይሄን ተብያለሁ ብላ ያለችኝ ልጅ የምትኖረው ያው አዲስ አበባ ነው ብያቸዋለሁ። አዲስ አበባ ወደ ፈረንሳይ አካባቢ ነው። እኔ የምኖረው ደግሞ ከፈረንሳይ አለፍ ብሎ ጉራራ ኪዳነ ምሕረት የምትባል አካባቢ ነው። እና አሁን ለምሳሌ እኔ እሷን ያወቅሁት በስደት ነው እና እኔ እሷ ራሷ ላይ ሰው ብትጨምር እኔም ራሴ ላይ ሰው ብንጨምር ተያይዘን 10 ሆነን 15 20 ተገናኝተን ትንሽ ርቀትን ብሎ በመኪና የተገናኘን ልንሰራ እንችላለን። እናንተም እንደዛ በየአካባቢያችሁ
የምታውቁም ሆነ የማታውቁ ከዚህ በፊት የምትተዋወቁም ይሁን ማትተዋወቁ ስደትን ያየ ስደትን የቀመሰ አይጨክንም፣ ለሰው አይጨክንም። በእውነት ወንድም ሆነ ሴት ስደትን የቀመሰ በጣም ሮሮ ነው ለሰው፣ በፍጹም አይጨክንም የስደት ኑሮ ያየ። ስለዚህ እናንተን በየአካባቢያችሁ ትጠይቁና እስኪ እንደዚህ አይነት ነገር ጠያይቂ፣ እንዴት አድርገን መስራት አገር ገብተን መስራት ምንችለው፣ ምንስ ከኛ ይጠበቃል፣ እኛ ደግሞ ከኛ የሚያስፈልገውን ስናዘጋጅ መንግስት ደግሞ ለእኛ ምን አይነት ድጋፍ ይሰጠናል የምትሉትን ጠያይቃችሁ ይህንን አስቡበት። ችላ አትበሉ። በእውነት እህቶቼ እስከ መቼ ድረስ ነው እኛ በሰው ሀገር የምንኖረው? ሴትም ሆነ ወንድ ማህበራዊ ኑሮ ይናፍቃል፣ ከቤተሰብ ጋር መኖር ይናፍቃል፣ ባል ከሚስት ጋር መኖር ይናፍቀዋል፣ ሚስትም ከባል ጋር ከልጆቿ ጋር መኖር ይናፍቃታል። ገንዘብ ስንል እኮ ተንጠልጥለን እስከ መቼ ነው የምንቀረው? እና ይህን ነገር አጠንክራችሁ አሁን እዚህ ያላችሁ አጠንክራችሁ አስቡበት። እስካሁን ስለምታዳምጡኝ እጅግ በጣም አድርጌ አመሰግናለሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ለቀጣዩ ደግሞ እህታችን ሌላ ምን አይነት መልስ ምን አይነት ዝግጅት ይዛ እስከምትመጣ እኔም ከሷ እጠብቃለሁ። እናንተም የየራሳችሁን የበኩላችሁን ስራ እየሰራችሁ ቆዩ። እኔንም ደግሞ በአስተያየትም በምንም ያበረታታችሁኝ አዲስ ጀማሪ ነኝ። ውድ የስደት እህታችሁ ነኝ። ውድ የስደት እህቶች በስደት የተገናኘ ነው ሁሉ የአንድ አባት የአንድ እናት ልጅ እንደመሆናችን መጠን እግዚአብሔር ደግሞ ተደራርተን ለብዙ ደረጃ ደርስን ከስደት ተመለስን በእፎይታ የምንኖር ሰዎች ያድርገን ያልኩኝ። ስለምታዳምጡኝ አመሰግናለሁ። መልካም ጊዜ ተመኘሁላችሁ።